ረህመቱላህ ዐለይሂ ሙፍቲ ሐጂ ዑመርን አንዱ ደጋፊ አንዱ ወዳጅ አንዱ ጠላት ተደርጎ ለመፈረጅ የሚደረገው ሂደት ላይ ሙፍቲ ሐጂ ዑመርን 9 ኮሚቴ በነበርንበት ጊዜ አንድነት ብለው ሙስሊሙ አንድ መሆን አለበት ብለው ሲለፉ ሲያከፏቸው የነበሩ ሶሻል ሚዲያ ላይ ሲጽፉባቸው ሰዎች ናቸው እኮ ዛሬ ሙፍቲ የኛን ሙፍቲ ያሉ አዳባይ ላይ ወጥቶ ሊናገሩ የሚፈልጉት አንዳንድ ነገሮች እኮ አዳባይ ካወጣናቸው እርቃን ይቀራሉ ግን ስለማይጠቅም ነው የቤት ውስጥ ውይይት ነው የሚፈልጉ አሉ እኮ ሶሻል ሚዲያ ጽፎታል የለጥፏቸው ለጥፎች አሉ ለሙፍቲ ሲሰጣቸው የነበሩ አንድ ነገር እስቲ በእነ አህመድ ዲን ጨሎ ከዛም በኋላ በእነ ሼክ መሐመድ አሚን መጅሊስ ውስጥ ሙፍቲ ነበሩ አይደል ሙፍቲ ፕሬዝዳንት ነበሩ ምክትል ፕሬዝዳንት ነበሩ ዋና ጸሐፊ ነበሩ የዑለማ ሰብሳቢ ነበሩ አልነበሩ ሱፊያ የተባለው መጅሊስ በነበረበት ጊዜ ማለት ነው ያውቃፍ ዘርፍ ኃላፊ ተብሎ አንዲት ወንበር ያላት አንዲት ክፍል ውስጥ ነበርኩ ሙፍቲ የሚቀመጡት 9 ኮሚቴ ሲመጣ እኛ ነን ሙፍቲ ነው የሁሉም አባት መሆን አለባቸው ብለን እኔ ነኝ ሙባዲር ሆኜ ጠቅላይ ሚኒስትሩ በሐያት አለ እኔ ነገረኝ ኡስታዝ አቡበከር ነው እርሶን እኔ ምን ፈልጌ ነው አንተ ነህ ሙፍቲው መምጣት መምራት አለባቸው ብለ ያልከው ጠላት ተደርጎ የሚሳለው ሌላ ወገን ነው ይሄ እኮ በማናቅ ላይ ነው የምትጫወተው እንደዚህ ሙስተሂል አባት መሪ ናቸው ሊከበሩ ይገባቸዋል እኔና ሙፍቲ በነበረው ነገር ላይ አቂዳ ጉዳይ አይደለም አጀንዳ የነበረው የጋራ የሆነ ቤት በመመስረት ሂደት ውስጥ ሊመራ የሚገባ ዑለማ ከመሆኑ አንፃር ሁሉንም ሊያቅፍ የሚችል አሚር አባት ይፈጠር እዚህ ሙፍቲ እዚህ ዶክተር ጀላን የጋራ አባቱ ናችሁ ማውን አስተካክሉ አርሙ የጋራ ቤት ፍጠሩና ማህበረሰቡን አስተካክሉ ብለን ሐላፊነት የሰጠነው ኮኛ ነው ያ የጣላቸውን አካል ነው እኮ መተናንስተን የሚመሩት እሳቸው ናቸው ብለን እኛ ከቤት ያስቀመጥነው ታዲያ መወቀስ ያለበት ማን ነው ስለየትኛው ልዩነት ማክበር ስለየትኛው አንድነት አለመፈለግ ነው የሚነገረው ማን ነው አንድነትን የፈለገው ማን ነው አንድነትን የገፋው ማሳያዎች ናቸው ሁሉ ነገር ዝርዝር ከገባባቸው እኔ እናንተ ቤት ዘግተን እናወራቸው የሚገባ ጉዳዮች ሚዲያ ላይ አይደለም እንደ ህዝብ ሊሰማቸው የማይገቡ በጣም ብዙ ጉዳዮች ይኖሩናል ምክንያቱም ስለማይጠቅሙ የሚጠቅሙት ቤት ውስጥ ሆነው ተዘግተው ስንወያይባቸውና ስናረማቸው ብቻ ስለሆነ የሚጠቅሙት ካልሆነ በስተቀርና አንድነቱን የማይፈልገው የለም መጅልሱ አሁንም ቁመናው ከመቼው የሚበለጠ የጋራ ቤት እንዲኖር ከልዩነት የጸዳ በአንድነት ሙስሊም ማህበረሰብ ሁሉም ቤት ነው የሚጠቀሙ የሚሆነው ተቋም እንዲሆን እኔ ፍላጎቴ ነው እኔ አንድ መዝሐብ የሚመራበት መጅሊስ ይወክለኛል በያላመንም እኔ ነኝ ቅድሚያ የምቃወመው ትናንትና ስታገልም የሆነ ቡድን ለማንገስ አልታገልኩም የሆነ መዝሐብ እንዲመጣም አልሰራው ሁሉም ሙስሊም የኔ ነው የሚለው የጋራ ቤቱ እንዲፈጠር ነው ምኞቴም ትናንትናም ዛሬም አሁንም የምታገለው በዚህ ጉዳይ ላይ ያለ ብሎ የሚል ሰው ከፊት ነው የምቆመው ለዚህም ደግሞ ይሄን ሂደት በሚመራው ሂደት ውስጥ እዛ ያሉት አባቶች ወንድሞች ዛሬም ሻሂድ ናቸው አጠገብ ይሆኑ ስለዚህ ውስጥ ሆኖ ከመሰዳደብ መሬት ላይ ያለውን ነገር ለማስተካከል መጥቶ መስራት ከተቻለ ውጤቱ ይመጣል ብዬ አምናለሁ ይሄንን ሐላፊነት መውሰድ ይችላል በእኔ በኩል መጅሊሱ ላይ አሁን ባለው ሁኔታ